ወደ ትዳር የሚገባው ለመቀበል ሳይሆን ለመስጠት ነው። ደግሜ ልንገራችሁ ስሙኝ። ወደ ትዳር የሚገባው ለመቀበል ሳይሆን ለመስጠት ነው። ስለዚህ ባልየው ወደ ትዳር ሲገባ ኃላፊነቱን መስጠት ያለበትን ነገር መስጠት አለበት። ሴትዮዋ መስጠት ያለባትን መስጠት አለባት። ምንድነው እሱ ባልየው ለሚስቱ መስጠት ያለበት? ክርስቶስ ቤተክርስቲያንን እንደወደዳት መውደድ። እንዴት ነው እሱ ክርስቶስ ቤተክርስቲያንን የወደዳት? ያለ ምንም ምክንያት። ክርስቶስ የቤተክርስቲያን ቁመናዋ ምናምን አልማረከው። የጠጉሯ አወራረድ የእንትኗ ምንድነው ጂንሱ ይሄ ምንድነው ጠበቅ አርጎ የሚይዘው ጂንስ እስሊምነቷ እንትን ሸበላ እንደ ረጅም ሆኖ እንትን ሞዴልነቷ ምናምን ኖ እሱ አይደለም የማረከው ክርስቶስን። የተማረችው ትምህርት የምታገኘው ደሞዝ ምናምን አይደለም ክርስቶስን የማረከው ቤተክርስቲያንን። ታዲያ ምንዋ ነው የማረከው? ውድቀቷ። ታዲያ ምንዋ ነው የማረከው? ጉድለቷ፣ ኃጢአተኝነቷ፣ ወንጀለኝነቷ፣ ደካማነቷ፣ ራሷን ልትረዳ አለመቻሏ። ያለሱ ማንም ተስፋ እንደሌላት ማወቁ ጌታ እንዲሁ ቤተክርስቲያንን እንዲሁ ለምንድን ነው ሚስቶቻችንን የወደድ ነው? ይኸውላችሁ በደንብ ስሙኝ። ሰበብ ላይ የተመሰረተ ፍቅር ካላችሁ ለምሳሌ መልኳ ከሆነ ጎትቶ ያስገባት ዳር ውስጥ ሁለተኛው ልጅ ስትወልድ ሴትዮዋ ሰብሰብ ማለት ትጀምራለች። ቦርጫም ጨመር ማለት ይጀምራል ምናምን በቃ ያ ይጠፋባል። የዛ ጊዜ በቃ ትናደዳል። ምን እዚህ ምናምን ማለት ትጀምራል። ኖ እግዚአብሔር ሚስት ስለሰጠነ ያገባው ከነ ድካሟ አንተ ለሷ ስለምታስፈልጋት እሷ ለአንተ ስለምታስፈልግ እና ሚስትን የምትወዳት ለምንድን ነው? ክርስቶስ አንተን ስለወደደ፣ እግዚአብሔር አንተን ስለወደደ ያለምንም ምክንያት ያንተን ራእይ ደጋፊ ስለሆነች በዚህ ልብ ሚስቶቻችንን የምንወዳቸው ከሆነ ቤት ውስጥ የሚፈጥሩት ሜስ እላያቸው ላይ የምናየው ጉድለት ከነሱ ጋር አያጋጨንም። ምክንያቱም ድሮ የሚያጋባን እሱ አይደለም፣ ድሮ የሚያገናኘን እሱ አይደለም። ብዙ ሰዎች በጋብቻ ውስጥ ኖረው በመጨረሻ ላይ ጋብቻ ውስጥ አንድ ነገር ሲያጡ አንድ ነገር ፍለጋ ለአመታት የሰሩትን ቤት አፍርሰው ይሄዳሉ። ለዚህ የባሎች ኃላፊነት ምንድነው? እሱ ሚስቶቻቸውን መውደድ። ሁለተኛው ሚስትን መውደድ ብቻ አይደለም፣ ፍቅሩን በእግዚአብሔር ቃል መሰረት መግለጥ። ፍቅሩን በፈረንጅ ስልጣኔ መሰረት አይደለም ፍቅራችሁን መግለጥ ያለባችሁ። ፍቅራችሁን መግለጥ ያለባችሁ በቅዱስ ቃሉ መሰረት ነው። በቅዱስ ቃሉ መሰረት ባል ለሚስቱ ፍቅሩን ሲገልጥ ምንድነው የሚያደርገው? ልዩ ስጦታ መስጠት ብቻ ሳይሆን ራሱን መስጠት አለበት። ተመልከቱ የእግዚአብሔር ቃል ምን እንደሚል። ስጦታ መስጠት አቁሙ አይደለም ያልኩት ነው። ባሎች ሆይ ክርስቶስ ቤተክርስቲያንን እንደወደዳትና ራሱንም ስለርሷ አሳልፎ ምን እንዳለ እንደሰጠ። ዋው! ስለዚህ ለሚስቶቻችን ልዩ ስጦታ መስጠት አለብን። አዎ፣ ግን በስጦታ የምናታልላቸው ልጆች አይደሉም፣ ሚስቶች ናቸው። በስጦታ የምናባብለው ልጆቻችንን ነው። እነ ጌታን እነ ትንሳኤን ማሚን በስጦታ ማባበል ትክክል አይደለም። ራስን መስጠት ምን ማለት ነው? ራስን መስጠት ማለት ለሚስትህ እስክትሞት ድረስ ለሚስትህ የምትከፍለው ምንም ዋጋ ቢኖር ያንን ዋጋ ለመክፈል። አንዳንድ ሰዎች እንደዚህ ብለው ያስባሉ። እኔ ሰርቼ ያመጣሁትን ገንዘብ አንድ ላይ አደረግነው፣ ዋጋ ከፍዬላታለሁ። ገንዘብ ክርስቶስ ነፍሱን ለሚስቶቻችን የምናደርገው ነገር በሙሉ እንደ ውለታ ለሚስት አይቆጠርም። እየሰማችሁ ነው? ለሚስቶቻችን ባሎች በደንብ ስሙኝ። ለሚስቶቻችን የምናደርገው ብንሞትላቸው እንኳን በሷ ምትክ ብንሰዋ ቢገሉን እንኳን ፌበር አይደለም። that's our responsibility ከጌታ የተቀበልነው። በዚህ መልክ ነው ፍቅራችንን የምንገልጠው እንጂ የሁለት ብር አበባ ገዝተን I love you በሚል እንግሊዘኛ ቃል አይደለም። ብዙ ሰዎች የሶስት ብር አበባ ሰጥተው I love you ይላሉ። እነሱ የሉም፣ ጊዜያቸው ከሚስታቸው ጋር የለም። ሚስታቸውን የሚሰሙበት ሰዓት የላቸው። እቺ ሴትዮ ምን ተሰምቷታል? ምን ፔን አላት? እንዴት ነው እሱ ምን ታስባለች? የላቸውም ጊዜ። አብረዋት እንኳን የሚበሉበት ጊዜ የላቸውም። አንዳንድ ባሎች በጣም ጨካኞች ናቸው።
ጓደኛቸውን ሲያገኙት እዚህ ካፌቴሪያ ተባብረው ይገቡና ጥስቅ አርገው በቃ ያገሳ ይገባል ማታ ቤት ራት ብላ ሲባል አይ በላሁ እናንተ ብሉ ነውር ነው ይሄ ብራዘር አንድ ጊዜ አንድ ነገር አጋጥሞኛል እኔ የባለቤቴ እህት ወደ ኢትዮጵያ መጣች ቤተሰብ ልትጎበኝ ከዛ በኋላ ተላኩና ሄድኩኝ እዛ ነኝ ማታ ነው ሄድኩት እህቷ ቤት ነበር ያረፈችው እስከዛሬ ድረስ አወራዋለሁ እሱንና እንዴት ያለ ጠብ እንደተጣሉ አትጠይቁኝ ራት ቀረበ ሚስቴ የለችም ልጆቹ የሉ ራት ብላሉኝ አልበላም አልኳቸው የት ያላችሁኝ እንደሆነ የሚስቴ እህት ቤት ሆቴል አይደለም እሱ ይኖረዋል የምትለኝ ሰውዬ ስማ ይወል እኔ እንደዚህ ነው ምነው የኖርኩት እንደዚህ ነው ብላል ኖ አልበላም ለምን አለችኝ ሚስቴ ቤት አለች እሷ ሰዓት ኖር እኔ አልበላም እናንተ ሚስት በሌለችበት አትበላም ማለት ነው አልበላም እንዴት ነው እሱ እዚህ ራቴን ጥስቅ አድርጌ በልቼ እሷ ቤት እኔ በዛ በልቼ መጣው ያያገሳው ምገባው ለእንጀራ ብቻ እኮ አይደለም ከሚስቴ ጋር ቁጭ ምለው እኔ ለእንጀራ አብረን ቁጭ ስንል እናወራለን ፍቅር ይሰራል እንዴ አንተ ሆቴል ጥስቅ አድርገህ መጣ አልጋ ላይ ብቻ ሴትዮዋን ነውር ነው ብራዘር አብራችሁ ቁጭ በሉና ብሉ ጊዜ ስጣት ራስን ስትሰጥ ጊዜን ትሰጣለህ ጊዜ ከሁለት ብር አበባ ይበልጣል ምን ሆነሻል ፊትሽ ተቆራል እስቲ እንነጋገር ምንድነው እሱ ማለት አለብህ ደሞ ጀመራት ምናምን ደሞ ተነሳባት ምናምን አይባልም በአንተ ምክንያት ነው የጀመራት ዛሬ ጥግ ድረስ ነው የምንነጋገረው ብራዘር በአንተ ምክንያት ነው የጀመራት አንተን አግብታ የስኳር በሽተኛ መሆን የለባትም አንተን አግብታ የደም ግፊት በሽተኛ መሆን የለባትም ራስህን ስጥ ክርስቶስ ለቤተ ክርስቲያን ራሱን እንደሰጠ እስከ ሞት ድረስ ጊዜ የለኝም ካንቺ ጋር